ወላጆች ልጆቻችሁ በራስ መተማመናቸው ወይም ኮንፊደንሳቸው ዝቅ የሚለው በተፈጥሮ ደካማ ስለሆኑ ሳይሆን አውቃችሁም ይሁን ሳታውቁ በየዕለቱ በምታወሯቸው ቃላት መሆኑን ብነግራችሁስ? እንኳን ደህና ቆያችሁ። በራስ የሚተማመን ልጅ ሲያወራም በልበ ሙሉነት የሚናገርና የተለያዩ የህይወት ውጣ ውረዶች ወይም ቻሌንጆችን ያለ ፍርሃት የሚቋቋም ልጅ ማሳደግ ከፈለግሽ ይህ ቪዲዮ ላንቺ ነው። የልጆች ኮንፊደንስ እንዲሁ ይዘውት የሚወለዱት ነገር ሳይሆን ከአካባቢያቸው ይበልጥ ከወላጅ ቤተሰብ በቀጥታ የሚማሩትና የሚኖራቸው መማር የሚቻል ክህሎት ነው። ዛሬ በዚህ ቪዲዮ ኮንፊደንስ ያላቸው ልጆች ለማሳደግ የሚረዱ በሳይኮሎጂ ምርምር የተደገፉ 8 የልጅ አስተዳደግ ፕሩቭን የሆኑ ዘዴዎችን እንመለከታለን። ቪዲዮውን ላይክ አድርጋችሁ ብትጀምሩ ሰፖርት ብታረጉን ደስ ይለኛል። አመሰግናለሁ። የመጀመሪያው ወላጆች የመጀመሪያው ልጅሽ ኮንፊደንስ እንዲኖረው ከፈለግሽ ማድረግ የሚገባሽ ምንድነው? ያለ ቅድመ ሁኔታ መውደድ ልጅሽን። በነገራችን ላይ ኮንፊደንስ ያላቸው ልጆች በትምህርት ጥሩ ውጤት ሲያመጡ የሚወደዱ ብቻ ሳይሆን ሲወድቁም አይ ማም ዳድ ለኔ ያለኝ ፍቅር በዚህ ምክንያት አይቀንስም አይነት አስተሳሰብ ነው የሚኖራቸው። ልጅሽ ለአንቺ ከየትኛውም መመዘኛ በላይ እንደምትወጂው ምንም ቢሆን እንደምትጨነቅለት ሊያውቅ ወይም ልታሳውቂው ይገባል። ለምሳሌ ወይ የሂሳብ ፈተና ድጋሚ ወደክ በማለት ፋንታ የኔ ልዑል በአንተ እተማመናለሁ፣ ስህተቶችን አርመ ለቀጣይ እንደምታስተካክል እርግጠኛ ነኝ ማለት። ኦኬ፣ ከትምህርቱ ጋር የሚገናኝ ትምህርት ጥሩ ስለሰራ ስላመጣ የምትወዱት ውጤት ዝቅ ስላለ የምትጠሉት እና በዛው የሚወቀስ ከመሰለው ልጅሽ ይበልጥ ሰልፍ ስቲሙም ኮንፊደንሱም እየቀነሰ እየተሟጠጠ ይሄዳል። ይህ ደግሞ በስራ ህይወቱም በፍቅር ህይወቱም በማህበራዊ ህይወቱም ወደፊት ላይ ትልቅ ተጽዕኖ ኔጌቲቭ ተጽዕኖ እንዲኖረው ነው የሚያደርግ ማለት ነው። ስለዚህ የመጀመሪያው ያለምንም ቅድመ ሁኔታ ልጅሽን መውደድ፣ ያንን ያለሽን ያለምንም ቅድመ ሁኔታ ልጅሽን የመውደድ ሐሳብሽንም በቃል ተናግረሽ ልጅሽን በተግባር ማሳወቅ ይኖርብሻል ማለት ነው። ሁለተኛው ከሌሎች ጋር አታወዳድረው ልጅሽን። ወላጆች የልጆችን በራስ መተማመን ድራሽ የሚያጠፋው የመጀመሪያውና ዋናው ነገር ምንድነው? ከሌላ ልጅ ጋር ማወዳደር ነው። የምትሰሪውን ስህተት ልንገርሽ። ለምሳሌ ተመልከች ያጎትሽን ልጅ፣ ለምን እንደሱ ጎበዝ ልጅ አትሆኝም አይባልም። የነውሩ ነው፣ በጣም ነውሩ ነው፣ አይመከርም። የልጆችን ኮንፊደንስ የሚሸረሽር ትልቅ አሉታዊ ንግግር ነው። ልጆች መባል ያለባቸው ሁሌም ልጅ በራሱ ኢንቫይሮንመንት ማለት በተለያዩ ሁኔታዎች ነው የሚያድገው አይደል? ሁሉም ልጅሽ ኮንፊደንሷ የሚጨምረው ከሌላ ጋር ስትያት ኮምፔር ስታደርጊያት ስታነጻጽሪያት ሳይሆን ዩኒክ ወይም ልዩ እንደሆነች በተደጋጋሚ ስትነግሪያት ነው። ስለዚህ ያንን እንዴት ነው ማድረግ የሚቻለው? ባለማወዳደር፣ ባለማነጻጸር፣ ከጎረቤት፣ ከሰፈር፣ ከፋሚሊ፣ ከቤት ዘመድ ልጆች ጋር በምንም አይነት መመዘኛ ባለማወዳደር ዩኒክ እንደሆነች ልዩ እንደሆነች በመንገር ነው። ሶስተኛ ውሳኔ አለማምዷቸው በደንብ ኮንፊደንት እንዲሆኑ ልበ ሙሉ እንዲሆኑ ውሳኔዎችን ማለማመድ። ኮንፊደንስ የሚያድገው ልጆች እንደሚችሉ ወይም ምንድነው ኬፔብል እንደሆኑ ስነገራቸው ነው። ትናንሽ የሚመስሉ ውሳኔዎች በራሳቸው እንዲወስኑ ፍቀዱላቸው። ለምሳሌ የሚመቻትን ልብስ ትምረጥ፣ የፈለገችውን አሻንጉሊት ትምረጥ፣ መጫወት የምትፈልገውን ጨዋታ አንቺ ሳትሆኚ ራሷ መርጣ ትወስን። ይህን ካለማመዳችኋቸው ልጆቻችሁ በራሳቸው እየወሰኑ ይለማመዱታል። በራስ መወሰን ደግሞ በራስ ከመተማመን ጋር በቀጥተኛ መንገድ ነው የሚገናኙት፣ በቀጥታ ማለት ነው እና ከኮንፊደንስ ጋር በጣም ይገናኛል። ስለዚህ ትናንሽ ውሳኔዎችን እንዲወስኑ አለማምዷቸው። አራተኛ ምንድነው? እድሜውን ያገናዘበ ስራ ማሰራት ልጆችን ኮንፊደንሳቸው እንዲጨምር በደንብ ጠንካራ ኮንፊደንስ ያለው ልጅ እንዲኖርሽ ከሚያደርጉ ነገሮች አንዱ ምንድነው? እድሜውን ያገናዘበ ስራ እንዲሰራ ስትፈቅጂለት። ለልጆች እድሜያቸውን ያማከለ ኃላፊነት መስጠት የማድረግ መቻል ስሜት እንዲኖራቸው ያደርጋል። ይችላለሁ አይነት
ኬፓብል ነኝ አይነት ብለው እንዲያስቡ ያደርጋቸዋል። ስለዚህ ኃላፊነት ስትሰጧቸው ስለምችል ነው ኃላፊነት የተሰጠኝ የሚል ምንድን ይኖራቸዋል? አንደርስታንዲንግ ይኖራቸዋል ማለት ነው። ይሄ ኮምፒተንስ ቀጥታ ከኮንፊደንስ ጋር ይገናኛል። ኮምፒተንት ነኝ ብለው ስለሚያስቡ ብቁ ስለሆንኩ ማድረግ ስለምችል ነው እናቴ አባቴ ይህን ኃላፊነት የሰጠኝ፣ ስለዚህ ማድረግ አለብኝ በሚል በራሱ ኮንፊደንስ እንዲሰማው ያደርጋል ማለት ነው። እና ትናንሽ የሚመስሉ የማይጎዷቸውን ስራዎች ማሰራት ልጆችን በጣም ይመከራል። እንደው ምሳሌ አሻንጉሊቶቻቸውን እንዲያጡ አዘጋጅቶ መስጠት፣ የትምህርት ቤት ቦርሳዎች ውስጥ ውሃ፣ ምሳ ዕቃ እንዲጨምር እንዲቆልፍ ማስደረግ፣ የቤት ውስጥ እንስሳት ካሉ አደጋ የማያደርሱትን ማለት ነው አደጋ የማያደርሱ መሆናቸውን ካረጋገጣችሁ በኋላ ውሃ እንዲያጠጡ፣ ምግብ እንዲያቀርቡላቸው፣ ምግብ እንዲሰጧቸው ለእንስሳቱ ማድረግ እየሰሩ ማድረግ እንደሚችሉ ወደ መተማመን ይደርሳሉ ማለት ነው። እና ትናንሽ የቤት ውስጥ ስራዎችን እንዲሰሩ ማድረግ በጣም ኢምፖርታንት ነው። እንዳልኳችሁ እንደየሁኔታው እያያችሁ ቦርሳቸውን እንዲያጥቡ፣ ደብተራቸውን፣ የምሳቃቸውን ቦርሳ ውስጥ እንዲከቱና እንዲቆልፉ ማድረግ፣ እንስሳትን ቤት ውስጥ ያሉ የተለያዩ እንስሳትን መመገብ፣ እንደዚህ ያሉ ኃላፊነቶች ሲሰጧቸው ኬፓቢሊቲ ይሰማቸዋል። ማድረግ ይችላሉ አይነት ግንዛቤ ይኖራቸዋል። ይበልጥ ኮንፊደንሳቸው በራስ መተማመናቸው እየጎለበተ ይመጣል ማለት ነው። ከላይ ያየናቸው ኮንፊደንሳቸውን ለመገንባት በደንብ የሚያግዙ ናቸው እነዚህ አራቱ። በእርግጥ 8 እናያለን ብለናል። በቀጣይ ክፍል የተቀሩ አራቱን እናያለን። እነዚህ አራቱን ግን ለማስታወስ ያህል የመጀመሪያው ያለ ምንም ቅድመ ሁኔታ ልጆችን መውደድ፣ እንደሚወዱ ማሳየት፣ ከሌሎች ልጆች ጋራ በምንም አይነት ሁኔታ አለማነጻጸርና ዩኒክ እንደሆኑ መንገር ለልጆቻችሁ። ሶስተኛ ውሳኔ ማለማመድ፣ እነሱን ትናንሽ የሚመስሉ የቤት ውስጥ ውሳኔዎች በራሳቸው እንዲወስኑ ማድረግ። የመጨረሻው እድሜያቸውን ካውንስለር ባደረገ መልኩ ስራ ማሰራት፣ ኃላፊነት መስጠት እጅግ በጣም ወሳኝ ነው። እንግዲህ እንዳልኳችሁ ከላይ ያየናቸው ኮንፊደንሳቸውን ለመገንባት በደንብ የሚያግዙ ስልቶች ናቸው አራቱ ማለት ነው። ግን ጥንቃቄ ስለሚያስፈልግ ኮንፊደንስ ሊንዱ የሚችሉ ነገሮችንም ማሰብ መልካም ነው። እንደ ወላጅ ለልጅሽ በራስ መተማመን ጠንቅ የሆኑ ባህሪያትን መተው ይኖርብሻል። ለምሳሌ በከፍተኛ ድምጽ መጮህና ልጆችን ማስበርገግ፣ ከሌሎች ልጆች ጋር ማነጻጸር ከላይ ያለው ማለት ነው። ሁለተኛ ላይ ስሜታቸውን ኢግኖር ማድረግ፣ እንደው ለስሜታቸው ግዴለሽ መሆን፣ ደንታቢስ መሆን፣ ለማድመጥ አለመሞከር፣ ከመጠን ያለፈ የትወጣ የትገባ ቁጥጥር ማድረግ፣ አካላዊ ድብደባ በፍጹም አይመከሩም። እነዚህ ወላጆች ያስተውሉ። በምንም ታምር እንደዚህን ካደረጋችሁ በኋላ ላይ ልጆቻችሁ የበለጠ ፈሪ በቋቃ በራሳቸው የማይተማመኑ በሰዎች ላይ ለሁሉ ነገር ሰዎችን ድጋፍ የሚጠይቁ ጥገኛ የሆኑ ሆነው እንዲያድጉ ስብዕናቸውን በዛው ስለምትገነቡ ጥንቃቄ ልታረጉ ይገባል ማለት ነው። ከዚህ ቪዲዮ ትንሽ ቁም ነገር አግኝቻለሁ ብላችሁ ካሰባችሁ ከመዝጋታችሁ በፊት ቪዲዮን ላይክ እንድታረጉ በአክብሮት እጠይቃለሁ። አልጎሪዝሙ በደንብ ቪዲዮአችንን ፉሽ እንዲያደርገው ለብዙ ወላጆች እንዲያደርስልን ነው ላይክ ስታረጉ። ጥያቄዎቻችሁን ከታች ኮመንት ስር አስቀምጡልን። የገጠማችሁ ሌላም ነገር ካለ ኮንፊደንስ የለውም ልጄ እንዲህ ያደርጋል የምትሉት ነገር ካለ የታች ኮመንት ላይ አሳውቁን። ዲስከስ እናደርጋለን። ሰናይ ጊዜ